እንደዚህ ቡና ቤት እንደምትሰሪ ምናምን ነግረሽኛል ለምንድን ነው ይሄን ስራ የጀመርሽው እና በመጀመሪያ ደረጃ ያው እሱን ለመንከባከብ ነው እሱን ለመንከባከብ አንዳንድ ነገር ምግብ ምን ለማለት ለሱ ነው ይሄን ስራ የጀመርኩት እና ያን ስልም አሁን በቃ እንዲቆስል ሲወጣበት ሲልበት ደግሞ ያንን ደግሞ ለመከታተል ቁስሉን እንዲያከሙልኝ ገንዘብ እጥረት ደግሞ መጣብኝ ማለት ለቀለበ አደርጋለሁ ወይ ለከምና ከመናውን በነፃ ያከሙትና እንደዚህ አይነት ነገር ሲፈጠር እንከባካቢ አይሰጡም ቶሎ አይደርሱም ስለዚህ በጣም ተቸገረ እሱ ገንዘብ ደግሞ ያው ማገኘውም ነገር በከፊል ነው እንጂ እንደዚህ የሚያስደፍት ነገር አላገኘም ሙሉ ለማድረግ አልችልም ከሱ ሌላ የምትንከባከቢያቸው ሰዎች አሉ ልጅ አለችኝ ወንድ አንድ አለችኝ አንድ ልጅ አለችኝ እነሱንም አንቺ ነሽ እነሱንም ያው በኔ ይሰርናቸው አንቺ ነሽ ታስተዳድራቸው ኦኬ አሁን ቁስላለው ልጅ ብሩ ቁስሉ ይሄ ነው የሚያስቸግረው እና በፊቱ ላይ ይሄ ሁላ ነበር ይሄ ሁላ ጠባሳ ይሄ ጠባሳ እንዳለ ድኑ ነው ይሄ በተላላ ቁስሉ ቻለ ይሄ ሆዱ በተላላ ነበር አሁን ሲደን ይሄ እምቢ አለ ይሄን ደግሞ ለማዳን በጣም እንትን ያስፈልጋል መድኃኒት ታዞለት ነበር ለዚህ ቁስል መድኃኒት ታዞለት አልገዛውም ለምንደባጣው ገንዘባጥቼ በጊዜው አልገዛውም ነበር እነዚህ መድኃኒቶችስ ምንድን ናቸው ይሄ የሚወጣቸው መድኃኒቶች ናቸው ሳምባውና ያው የሚወስዱ ያለ መድኃኒት ለህክምና ማለት ነው ለህክምና ኦኬ